መታሰርሽን ከሰሙበት ጊዜ ጀምሮ ብዙዎቹ ናቸው ድምጽ የሆኑሽ። ለሁላችሁም ቴንኪው፣ በጣም ለሁላችሁም ቴንኪው። እሺ እዚህ ጋር ይሄ ኤውላ ያሬድ ቲ ምናምን የሚል ታያል። ማን አት ያሬድ የሚል ኦ 7 ያለው በጣም ብዙ ጊዜ እየጻፈልህ ነበር። ምን እያለ ነው? ማነው? አት ያሬድ ቲ ያሬድ ብሎ ቲኦኦ 7 አሁን እንለፈል አት ያሬድ። እሺ ታለ ያሬድ ለምንድን ነው ሪኩዌስት ያላከው? አይ ልኳል፣ ብዙ ጊዜ ልኮልሃል። አሁንም ነበረ ከላይ ትንሽ ወደታች ታወርደው። ቴዲ ሰላም ነው? ይሰማል? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ያው ኢትዮጵያ ውስጥ ስለሆንኩ አጠገቤ ሰው ተኝቶ ስለነበር እንዳረብሽ ብዬ ነው ድምጽ የቀነስኩት። ችግር የለውም። እሺ ሳልሲ እንዴት ነሽ? እግዚአብሔር ይመስገን። እንዴት አለ? ደህና ነሽ? ምስፋ ይለው። በእርግጥ ረጅም ዓመት ነው በአካል እንተዋወቃለን። ባህር ዳር ባለፈው ቴዲ የታሰረች ዜና ስትነግረኝ ሊፍት ሰጥቻት ነበር። ታሰረች እንዴ ምናምን ብዬ እየነገርኩ ነበር። እና ባህር ዳር የመንግስት ሹፌር ነኝ። በአጋጣሚ ለዘገባ መጣ ይመስለኛል። ሊፍት ሰጥቻት ያው የነመስኪ ጣፈንታ ይዞን እንደ ምናምን ብዬ በጣም እያዘንኩ ነበርና እንደ መስከረም አበራ ማለት ነው የነሱ አይነት ጣፈንታ ይደርሳት ይሆን እንደ ምናምን ብዬ እያዘንኩ ነበርና እግዚአብሔር ያው ጸሎቷን እሷን ሰምቶ ያው ለቤቷ አብቅቷታልና በጣም ደስ ብሎኛል በመፈታትሽ። ምናልባት የወጪ ብለሽኝ ስለነበረ 1000 ብር ያችን 1000 ብር ተፋሪዬ 2000 ብር ልክልሻለሁ። ያው ደሞዝተኛ ስለሆንኩ ነው። 2000 ብር ናት ደሞዜ። በጣም ረጅም ጊዜ ስለሆነው ልትረሺው ትችላለሽ። ባህር ዳር ከኤርፖርት ጣና ፎረም ይመስለኛል። አይደን በጣም ረስቼዋለሁ። እንትኑን የሆነ ለዘገባ መጥተሽ ነበርና አጋጣሚ እንግዶች እየተቀበልን ነበር። ከእንግዶች መካከል ለእኔ ደርሰሽ ነበርና እንደዛ ነው አጋጣሚ። ይህን አጋጣሚ አግኝቼ ሳልናገር መቅረት የለብኝም ብዬ ነው ሪኩዌስት የላኩትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። እሺ በጣም ቴዲዬው እንደዚህ አይነት ሰው እንዳናስቸግር ነው። እኛ ሰው እኮ አይረሳም ታውቂያለሽ። ነገርም ጣና ፎረም ላይ ሄደሽ የመንግስት ሹፌር ነው የሰጠሽን ጥፍ አድርጎ መለሳየው። እግዚአብሔር ከፍ ተጠበቀ ወንድሜ። ቴንኪው በጣም እንደና ነው። ዳኒ ይሰማል? ቴዲ ሰላም ብያለሁ። እየጠበቅኩ ነበር ሌሎቹ እድላቸውን እንትን እስከሚሉ ድረስ። እንዴት ናችሁ ሁላችሁም? ቴዲ ሰላም ብያለሁ። ሳልሳዊት ባይነሳኝ በነገራችን ላይ ሲያትል ነው የምኖረው። ኤቢ ይባላለሁ ስሜ። ጎንደር መሀል ጎንደር ከተማ ተወልጄ ነው ያደግኩትና በቅድሚያ እግዚአብሔር ይወድሻል እህቴ። ምክንያቱም ዛሬ ጥሩ አእምሮ ያላቸው፣ ጥሩ ንጹህ ህሊና ያላቸው፣ ጥሩ አስተሳሰብ ያላቸው ሰዎች በዛ መንገድ አልፈው ተመልሰው በሰላም የሚመጡበት ጊዜ አይደለም። ብዙዎቹ ታፍነው ታስረው በፊት ታስሮ መፈታት ያን ያህል አያስፈራም ነበር። ያው እዛው ትቆያለሽ። አንዳንዱ ስፖርት እየሰራ ይቆያል፣ አንዳንዱ ሲያነብ ይቆያል፣ አንዳንዱ በሃይማኖቱ ጉዳይ አንዳንድ ነገሮችን አድርጎ እንደውም ታርሞ፣ አንዳንዱም በቃኝ ብሎ በቃ ነገር በቃኝ ከዚህ በኋላ ብሎ እንደውም የተወሰነ እየታደሱ ይወጡ ነበር። አሁን ግን
ሰዎች እየተኮላሹ የሚደፈሩም አሉ ምናምን it's not a good time እና እንዳንቺ አይነት ሰው በዛ መንገድ ውስጥ አልፎ ዛሬ እንደዚህ ከኛ ጋር ቁጭ ብለሽ ለመወያየት ለመነጋገር በሚያስችል በበቀደም ፖስት ያረክሽው ቪዲዮ አይቼው ነበር ያለሽ ሞራል ካሬጅ በጥሩ በአዲስ በትልቅ ነገር መጣለው ብሎ መናገር በሚያስችል ካሬጅና ሜንታሊቲ ከዛ ወጦ መጥቶ በዚህ ሁኔታ መገኘት እኔ እግዚአብሔር የረዳው ሰው ካልሆነ በስተቀር በጣም ከባድ ነውና እንኳን ለዚህ ጊዜ አበቃሽ ለማለት እወዳለሁና አገርሽን በጣም የምትወጂ ልጅ ነሽ እንዳንቺ አይነት ሰዎች በጣም ያስፈልጉናል አሁን አገራችን ላይ በቃ ሰው እንዲጠፋ የተፈለገ ይመስለኛል አንዳንዴ ንጹህ ነገር የሚያስብ ንጹህ ሊና ንጹህ ስብዕና ያላቸው ሰዎች እንዲኖሩ የተፈለገ አይመስለኝምና እግዚአብሔር እንዳንቺ አይነቶችን ያብዛልን ያው ለኢንትሮዳክሽን ያህል ነው ቴዲዬ ደግሞ ለምታደርገው ይሄንን እድል እየሰጠህን እንድንነጋገር ለስለስ ብለህ ከሁሉ ጋር ተመሳስለህ ሁሉንም ባላንስ አድርገህ ለምታደርገው የማስተባበርና ይሄን እድል ፕሮቫይድ በማድረግ በጣም አከብርሃለሁ ወንድሜ ታንክ ዩ ሶ ማች ታንክ ዩ እሺ ወንድሜ እሺ ሐሳብ አስተያየቶቻችሁን ስትሰጡ አንደርስታንድ ፊሊንጋችሁ ይገባኛል ሳልሳዊት እስካሁን የሷ ጉዳይ አላለቀም የሷም ደግሞ ስብዕናዋ ደግሞ አለ በተለይ ደረጃዋን የጠበቀች ጋዜጠኛ ናት እንደምታውቋት ስለምትናገረው ንግግር ለቃላት ምርጫዋ ተጠንቃ መተዋራናት ሶ በተቻለ መጠን ፖለቲከኞች ካላችሁ የውስጥ ፍላጎታችሁን ፖለቲካችሁን ምናምን ለጊዜው እዚህ ጋር ሳይሆን እኔ በመከፍትላችሁ መድረክ ላይ ልትገልጹ ይሻላል እዚህ ጋር ጀስት ሳልሳዊትን ሚዲያ በራሷ እንድትመጣና የውስጧን ፊሊንግ በነፃነት ሚዛኑን ጠብቃ እንድትሰራ በመታደርገው እንቅስቃሴ ላይ እንድንረዳት ይሁን ሌላ ነገሩን ያው እንትን ባልን ለማለት